ሰላም ለእናንተ ይሁን ውድ ሕዝበ ክርስቲያን ጸሎትን የምትወዱ በሙሉ። ይህ መዝሙረ ዳዊት የጸሎት መጽሐፍ ልበ አምላክ ቅዱስ ዳዊት የደረሰው ታላቅ የጸሎት መጽሐፍ ነው። ይህንን መዝሙረ ዳዊት የዘወትር ጸሎት የሚጸልይ ሰው ሁል ጊዜ ከእግዚአብሔር ጋር ይገናኛል፣ ጠላት ዲያብሎስንም ድል ያደርግበታል። መንገድ በሚሄድበት ወቅትም መንገዱ የቀና ሐሳቡ የተሳካ ይሆንለታል። እንዲሁም ማዘናችንን የምንረሳበት ሐሳበ ልቦናችንንም የምናቀናበት የጸሎት መጽሐፍ ነውና እስኪ ዛሬን አብረን እንጸልይ። መዝሙር 5 አቤቱ ቃሌን አድምጥ፣ ጩኸቴንም አስተውል፣ የልመናዬን ቃል አድምጥ። ንጉሴና አምላኬ ሆይ አቤቱ ወደ አንተ እጸልያለሁና በማለዳ ድምፄን ትሰማለህ። በማለዳ በፊትህም እቆማለሁ እጠብቃለሁ። አንተ በደልን የማትወድ አምላክ ነህና ክፉን ካንተ ጋር አያድርም። በከንቱ የሚመኩ በዓይኖች ፊት አይኖሩም። ክፉ አድራጊዎችን ሁሉ ጠላ፣ ሐሰትን የሚናገሩትን ታጠፋቸዋለህ። ደም አፍሳሹንና ሸንጋዩን ሰው እግዚአብሔር ይጸየፋል። እኔ ግን በምሕረትህ ብዛት ወደ ቤትህ እገባለሁ። አንተን በመፍራት ወደ ቅድስና መቅደስህ እሰግዳለሁ። አቤቱ ስለ ጠላቶቼ በጽድቅህ ምራኝ፣ መንገዴን በፊትህ አቅና። በአፋቸው እውነት የለምና ልባቸውም ከንቱ ነው። ጉሮሯቸው የተከፈተ መቃብር ነው፣ በምላሳቸውም ይሸነግናሉ። አቤቱ ፍረድባቸው፣ በምክራቸውም ይውደቁ። ስለ ክፋታቸውም ብዛት አሳዳቸው። እነርሱ አምፀውብሃልና በአንተ የሚታመኑ ሁሉ ግን ደስ ይላቸዋል፣ ለዘለዓለሙ ደስ ይላቸዋል። እነርሱንም ትጠብቃለህ፣ ስምህንም የሚወዱ ሁሉ በአንተ ይመካሉ። አንተ ጻድቁን ትባርከዋለህና አቤቱ እንደ ጋሻ በሞገስ ከለልኸኝ።